የእግዚአብሔርን ነገር ወደዚህኛው ካርታ ለመሰብሰብ ሲጨነቃ ያለው ወደ አሁኗ ኢትዮጵያ ካርታ ለመሰብሰብ ድሮ ኦርቶዶክስ ያለን አዳም ኢትዮጵያዊ ነበር ተባለ። ጎጃም ክፍለ ሀገር አባይ ወንዝ አካባቢ ነበር አሉ። ግዕዝ ያወራ ነበር አሉ። አዳምና ሔዋን በግዕዝ ነው የሚግባቡት አሉ። እንዴትም ብሎ የእግዚአብሔርን ነገር ወደዚህ ምስራቅ አፍሪካ ቀንድ ላይ ወዳለው ህዝብ የማምጣት ነገር መጽሐፍ ቅዱሱ ሰፊ ነው። በቃ መታወቅ ያለበት አንዳንዴ ውሸት ሲደጋገም እውነት ሆኖ ኢትዮጵያ የሚለው ጋናን የማይመለከት ይመስለናል፣ ናይጄሪያን የማይመለከት ይመስለናል። ከዛም እንላለን ዓለም ሁሉ ኢትዮጵያን እየጠበቀ ኢትዮጵያ እጆቿን ዘርጋለች ተብሎ ጽፏል። እኛን እየጠበቀ ነው ዓለም ስንል ናይጄሪያ ቀድሞ ነው ሄዶ ሳውዝ አፍሪካ ለምን ጠቅሱ እሱንም ነው የሚመለከተው። እሱ ቀድሞ ነው ሄዶ ላንደርስበት ተለያይተናል። ምን ሲባል ጠቅሱ የነሱም ነው። እቺን የምታክል የመጽሐፍ ቅዱስ ዕውቀት ፓስተሮቻችን እጁስ ባትኖርም መጽሐፍ ቅዱስን የሚያውቁት የአፍሪካ መሪዎች ለምሳሌ እነ ኳሜ ንክሩማ በጣም ጎበዝ ክርስቲያኖች ናቸው። እነ ጆሞ ኬንያታ ክርስቲያኖች ናቸው። የነጮቹን ስብከት ቢጠሉም ክርስቲያን ናቸው። እነዚህ ሰዎች ያውቃሉ ኢትዮጵያ የሚለው ቃል ዘሆል አፍሪካን ጥቁር ህዝብን በሙሉ እንደሆነ ያውቃሉ። በኤርምያስ ዘመን ኢትዮጵያ የሚባል አገርም ካርታም እንደሌለ ያውቃሉ። ዘሆል ጥቁር ህዝብ ኢትዮጵያ የሚለው የመጽሐፍ ቅዱስ ስያሜ ይወክለዋልና ነግሬያቸዋለሁ እኮ አፍሪካ አንድነት ድርጅት የድሮ አሁን አፍሪካ ህብረት ተብሎ ሌላ ህንጻ አለ። አፍሪካ አንድነት ድርጅት ወረድ ብላችሁ ወደ ከ4 ኪሎ ወደ መስቀል አዳራሽ ስትወርዱ እዛ ጋር ያለው ዋናው ኃይለ ሥላሴ ያቋቋሙት እዛ ውስጥ ኳሜ ንክሩማ ነው ያጻፈው ያንን ጥቅስ። ከእያንዳንዱ የአፍሪካ ህብረት መሪ ጀርባ ትልቅ ጥቅስ አለ። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች የሚለው የኢትዮጵያ ፓርላማ ውስጥ አይደለም ያለው፣ የአፍሪካ አንድነት ድርጅት ውስጥ ነው ያጻፈው ኳሜ ንክሩማ ነው። ምክንያቱም ለነ ኳሜ ንክሩማ ኢትዮጵያ ብለው እነ ዳዊት እነ ኤርምያስ የሚያወሩት ዘሆል ስለ ብላክ ህዝብ እንደሆነ ስለሚያውቁ ማለት ነው። እኛ ጋር ሁሉም ስለሌላው ጥቁር ህዝብ ሁሉ መጽሐፍ ቅዱስ ባይመለከተው እቺ ምስራቅ አፍሪካ ላይ ያለችው ኢትዮጵያ ግን አሁን ጥያቄ ይፈጠርብናል። ኦኬ ታዲያ ሌላው እንዴት ነው ጋና ምናምን ተብሎ ስሞቶለት እኛ ጋር ኢትዮጵያ የቀረው ነው? ቀላል ነው መልሱ አይደል? ምክንያቱም ቀኝ ገዢዎቹ በሚገቡበት ሰዓት ሁሉንም ሀገር ሲይዙት ያልያዙት ይሄንን ክልል ነው። ለምሳሌ ሄዳችሁ እኮ አሁን ዳውንሎድ ማድረግ ትችላላችሁ። ዘመኑ ዘመኗል። ማፕ አለ አይደል? ካርታ ማፖች ማፕ ላይ ሄዳችሁ ኤንሸንት ማፕስ አሉ። ኤንሸንት ማፕስ ውስጥ ኢትዮጵያ ብለህ ብታመጣ የኛን ካርታ እቺን ሀገር አያመጣልም። ኢትዮጵያ የሚለው ምናልባት እዚህ ውስጥ ቢኖርና ብታሳየን ካለ ከወጣለ ኢትዮጵያ ሲባል በሙሉ አፍሪካ ነው። የዛሬ 400 ምናምን ዓመት የተሳለ ካርታ ይኖራል። ሉክ ወሽ ጸጋ ይብዛል አብቴ ቴንክ ዩ ሲ መምህር ማንንም መምህር አትበሉ ተብሎ ይህን ካርታዬ ይህንን ነው ሰንበዲ ከ400 ምናምን ዓመት በፊት የተሳለ ቀኝ ገዢዎች አፍሪካን ሳይከፋፈሉ ፊት ይሄ ነው። ለምሳሌ የላይኛውን አገር እዩ ምን ይላል? ከዚህ በላይ ያለውን ክፍልፍል የለም። የኛ ካርታው ራሱ የለም። ምክንያቱም ያኔ መስፍን ጎሳ ሁሉም ትንንሽ ነገስታት በየሰፈሩ በአዳም ልቆ ምን ያመለከ ጋኔን ያመለከ ይኖራል። እና ይሄኛው አሁን እዩ አንቦ ሎወር ኢትዮጵያ የታችኛው ኢትዮጵያ፣ ይሄ ደግሞ አፐር ኢትዮጵያ የላይኛው ኢትዮጵያ ይባላል። ይሄ እንግዲህ እዚህ እንትንም ስትሄዱ ታግኝታላችሁ። በትልቅ ፕሪንት ተደርጎ አለ። ኢትዮጵያ የሚለው ዘሆል ብላክ ህዝብ ነው። ይኸውና ዛጋ አፍሪካ ተብሎ ይወጣለት በቀኝ ገዢዎች ማለት ነው። ኢትዮጵያ መልኩን መቀየር አይችልም ሲባል ብላክ ህዝብ ጥቁር ህዝብ ነጭ መሆን አይችልም ነው እንጂ ይሄ ምስራቅ አፍሪካ ላይ ያለ ነው። ግን ምን ሆነ? ይሄኛው ኢትዮጵያ የሚባለው ዓለም ወይም የጥቁር ዓለም ኢትዮጵያ በግሪክ በአማርኛ የጥቁር ህዝብ ዓለም በቀኝ ገዢዎች ተቦጫጭቆ ተገዛ። እዚህ አካባቢ ነው ያልተገዛው። ቀኝ ገዢዎቹ ደግሞ ከገዙ በኋላ ሲወጡ ለግማሹ
ራሳቸው ስም እየሰጡት ግማሹ ለራሱ ስም እያወጣ እዚህ ጫፍ ላይ ያለው ደቡብ አፍሪካ አለ። እንግዲህ ምን ይበል ራሱን ደቡብ ላይ ነው ያለው። እነዛ የቆዩቱ ጥንታዊ ታሪክ ያላቸው ግብጽ፣ ሊቢያ ምናምን እስካሁን በዛው ነው የቆዩት። ጥሩ ነው ግዛታቸው። እዚህ ጋር ያለው እንግዲህ የዝሆን ቀንድ በዚህ ነው የሚወጣው እየተጫነና ኮት ዲቮር አሉ። የአይቮሪ ኮስት ማለት አይቮሪ ቀንድ ነው ታውቃለህ። አይቮሪ ኮስት ቀንድ የሚሸጥበት አሉ ሁሉም። እዚህ ጋር ደግሞ ምንድነው ስሙ ሮዴዥያ ነው ምናምን ብለው ነጮቹ የደቾቹ ኔዘርላንዶቹ ሰጥተውት ከሄዱ በኋላ እንደወጡ ሲያረጋግጥ ሙጋቤ ቀየረና ዚምባብዌ አለ። ራቅ እንዳሉ ሲያቅ ማለት። እዚህም ጋር የሆነ ስም እየሰጡ ሲሄዱ እነ ጆሞ ኬንያታ ወደ ራሳቸው ቀየሩ። ኬንያ ወይም የኛ የራሳችን የሚል ስም አወጡ። ከኦሮምኛው ኬኛ ጋር ይመሳሰላል አወጡለት። ከዛ እኛ እዚህ ጋር ያለነው እንደ ማንኛውም ተይዘን ብንሆን ዛሬ ይሄኔ ስማችን ሌላ ነው ወይ ቀንድ ይሆናል ስማችን ወሆነ ነገር ኢትዮጵያ የሚለው ይጠፋል። ያልተያዘው ቦታ ኢትዮጵያ የሚለውን ይዞ ቀረ። አሁን ችግሩ ምንድነው? እዚህ ጋር ስሙ ኢትዮጵያ የሚለው ከቀረ በኋላ ሌላው የራሱን ስም አውጥቶ ካለ በኋላ ኢትዮጵያዊ መልኩን መቀየር አይችልም ሲባል አምጥተን እዚህ ችግር። በዛ ላይ እኛ የታሪክ ተሻሚዎች ነን። አንደኛ ያልተሰራ ታሪክም ፈጥረን እናወራለን። ይሄ የታወቅንበት። ለምሳሌ በነገስታቱ ዘመን የነበሩ ጸሐፌ ትእዛዞች ንጉሱ አዳልጧቸው ቢወድቁ ለጸሎት ተንበረከኩ ነው የሚል ወደቁ አይ የንጉሱን መልካም ነገር ብቻ ነው የሚጽፈው፣ ሌላ ነገር አይጽፍ። ጀብዳቸውን ያልሰሩትን ሁሉ ሄዶ የተዋጋው ጦር አዝማቻቸው ነው። ቢሞት ጦር አዝማቹ ተዋጋይ ንጉሳችን ድል አድርገው ሲገቡ ድል እኮ ለማድረግ መዋጋት ይጠይቅ። የት ነበሩ? ለንደን። ታዲያ እንዴት ድል አደረጉ? አየ ግርማዊነታቸው ድል አድርገው ሲገቡ ጠላትን አሸንፈው ሲገቡ ምናምን ብሎ የሚጽፍል። እዚህ እኮ የሚያልቀው የሚዋጋው ሌላ። እንደዚህ የታሪክ ጭማሪዎችና የታሪክ ንጥቂያዎች አሉ። ከታሪክ ንጥቂያዎች ውስጥ አብዛኛው ደግሞ ያለው በሃይማኖቱ ቤት ውስጥ በሃይማኖቱ ቤት ውስጥ እግዚአብሔራዊ ታሪኮችን ሁሉ ኢትዮጵያዊ የማድረግ ሙከራ አለ። እግዚአብሔራዊ ታሪኮችን የክርስትናውን ዓለም ታሪኮች ኢትዮጵያዊ የማድረግ ሙከራ ከአዳም ጀመረ አልኳችሁ ተጽፏል። አዳም ኢትዮጵያዊ እንደነበር ግዕዝ ቋንቋ እንደሚያወሩ በመሬት እኮ አይበቃንም፣ ላይ እንሄዳለን። መላእክት ራሱ የሚያወሩት በግዕዝ ነው ነው እነ ገብርኤልም በግዕዝ ነው የሚያወሩት ብሎ ያምናል። 40 ሚሊዮን ነው 50 ሚሊዮን ኢትዮጵያ ያምናል።